ጤና ባለሙያዎች ቅሬታቸውን ማሰማት ጀምረዋል በየቦታው እና የሚሰሩት ስራ የሚለፉት ልፋት እና የሚያገኙት ገቢ ባለመመጣጠኑ ምክንያት ኑሮን መቋቋም አልቻሉም። እና ችላ ይባላል ብዙ ጊዜ ስለሌላ እንትኖች ይወራል እና ግን እዛ ጤና ባለሙያ እውነት አለው። በጣም ትልልቅ የሚባሉ ዶክተሮች የሚኖሩበት ቤትና ኑሯቸው ሲታይ በጣም የሚያሳዝን ነው። ግን ዞሮ የሚያያቸው የለም እነሱን እና በምንም ሊመለስ የማይችል ኑሮ ጫና ሲመጣ ግን ዝም ማለት አልቻሉም እና አንዳንድ ሚዲያ ላይ እየወጡ አንዳንድ ነገሮች እየሰማን ነው። ምናልባት አሁን በቅርቡ የጤና ባለሙያዎች የጤና መድን ከቨር ይደረጋል ተብሏል የጤና መድን ይጀመራል ተብሏል። ግን እሱ ሲሞት ወይም ደግሞ እያከመ እያለ ተላላፊ በሽታ ሊይዘው ይችላል ያ ተላላፊ በሽታ ደግሞ ኢሪቨርሰብል የሆነ ዳሜጅ ወይም ደግሞ መዳን የማይችል በሽታ ከያዘው በኋላ የጤና መድን የሚጠቅመው ጥቅም ብዙ አይታየኝም። መጀመሪያ ላይ ኑሮውን እንዲኖር የሚፈልገውን ነገር አድርጎ እንዲያልፍ ነው የሚያስፈልገው የነሱም ጥያቄ ያ ነው እንጂ በጤና መድን ወይም ደግሞ ተላላፊ በሽታ ቢይዛችሁ ወይ የሆነ ነገር ቢይዛችሁ እዚህ ድረስ ወስደን እናሳክማለን ምናምን የሚለው ጥያቄ አይመስለኝም። ባለሙያው እያነሳ ያለው አሁን ላይ መኖር ይፈልጋል ዛሬን መኖር ይፈልጋል እና ከኑሮ እንትን ባይልም ቢያንስ ኑሮን የሚመጥን ክፍያ ገቢ ሊያገኙ ይገባል። እና በጣም ጉዳቱ እዛ ላይ ነው እና አላውቅም ምን አይነት መልስ እንደሚመለስ ግን ተገቢ ጥያቄ ነው